ገባህ ይያዛል። ሌላው ስለ ተክላይ አሁንም ያልተረዳችሁት ብዙ ነገር አለ። ለምሳሌ አንተ የተክላይ ደላላ ከሆንክ ለተክላይ ከሆነ ሰው የምታቀብለው እኔን ለተክላይ ከሰጠኸው ሰይድን በነፃ ሳውዲ ድረስ አስገባ ካልከው ያስገባል። ሰይድን እገትልኝ ካልከው ያግታል። ልቀቅ ካልከው ይለቅልሃል። አይ ይህን ያክል ዕዳ ስላለበት ይህን ያክል ብር ጨምርበት ካለ ይጨምራል። ይመች ስራ ነው ይሄ ሁሉ ገባ። ሌላው ተክላይ ፈርሻ ነው የሚኖረው። ፈርሻ ውስጥ ከሚኖሩት ቢያንስ ፈርሻ ውስጥ 80 ደላላ ካለ 2 ትግሬ ነው ያለው። እኔ ስለማውቀውና ከሁለት ቢያንስ እዛ ስለነበር ሰይድ የገጠር ልጅ እንበሉልን። አሁን ሌላውን ተውትና የገጠር ልጅ ላይ እንዲመጣ ሼር ይደረግለት ፕሊስ። እዚህ ላይ አንዴ ተረባረቡልን ፕሊስ። እንዴ ሼርም ሳይሆን እዛው ያሉ ልጆች ምናልባት ኦንላይን ውጭ ከሆነ በመስመር ደውሉት። እዛው ሀገር ያላችሁ ልጆች ደውሉለት ይምጣ። አንዴና ለመጨረሻ ጊዜ በሌላ አካውንት የተከታተለ ነው። የገጠር ልጅ የሚያዙትም የሚያንቀሳቅሱትም እነሱ ናቸው። አትባካሉት አይገባም። ያ ከሆነ ደግሞ ተጠርዞ ሲሄድ ያድኖታል። እነሱ ወንድ ናቸው። ናግባ። ስለዚህ በገጠር ልጅና በሀበሻ ላይ በይመች ላይ ነው ትኩረት ማድረግ ያለብን። አሁን እኛ አሁን የገጠር ልጅን የፈለግነው እውነታ ነገር ጋር ስላለ ነው። ይሄኛው የሀበሻ የሚባለው ሩዝ በሊታ በደቂቃ ያዛል። እሱ ያስጨንቃል። ምክንያቱም የተናገረው ልጅ አለ እንደማንኛውም በበረሃ ተሰቃይቶ ነው የሄደው። ይሄኛው የተናገረው ልጅ አለ። ምናልባት እውነቱን ከሆነ ከፊል ያመጣለት እሱ ነው ብሏል። መኬና የሸዋ መብረቅ ከሳውዲ ውጭ ለምትኖር ወይም ከአረብ ሀገራት ከእስያ ውጭ ለምትኖር ሰዎች ከፊል ማለት ካላወቃችሁ ተያዥ ነው። ገባ ተያዥ ያመጣለት ይመች ነው ብሏል። ስለዚህ ደግሞ እያንዳንዱን ነገር ከመሰከረ ይመች የሚባለው ለገጠር ልጅ ለተያዥ ደውሎ እንደዚህ ስለሆነ ወደ ሀገሩ አሳፍረው ወይም ኢጋማውን በለገበት ወይም ኤክስፓየርድ አድርግበት ካለው ወደ ሀገር ቤት ያሳፍረዋል። ታውቃለህ፣ ምናልባት ይሄንን ፍራቻ ሊሆን ይችላል ያልመሰከረውና ስለዚህ በሶስቱ ላይ ትኩረት አድርገን አሁን ውሳኔ እንወስን። አንደኛ በይመች፣ ሁለተኛ በገጠር ልጅ፣ ሶስተኛ ደግሞ ሀበሻ ላይ ሚኪን አስገባው። ሰያ ሚኪን አስገባው። አበባ እየሰጣ ሼር አድርጉለት ፕሊስ። እኛ የገጠር ልጅ እስካሁን እየለመንህ ያለው የመጣህበትን ህይወት ከስር ሶሻል ሚዲያ ላይ ስላሳየህ አንተ ላይ ለመወሰን አሳዝነህን ነው ማወቅ ያለብህ ነገር። ምክንያቱም በበረሃ ሄደሃል እንደማንኛውም ልጅ ሞተህም ቢሆን ቀርተሃል። እሱን ታሳቢ በማድረግ ነው ግን ሚኮ that's yours. መኩ ይሰማል? ይኸውልህ ወንድም አለም ነገሩ ሆኖ ምን መሰለህ የሆነው ነገር አንድና አንድ በቪዲዮ በአይኑ ያላየውን ሰው ሙታለች ብሎ አንድ ፌመስ ቲክቶከር ሰራላቸው። እነዚህ ሰዎች ይችል ለመደበቅ ወይ በተያዘችበት በገንዘብም ይሁን በማንኛውም በተያዘችበት ጉዳይ ከዛ አስወጥተው ለመስጠት በአይን ያየ ሰው ሞታለች እያላችሁ ነው። ካመናችሁ ታምናላችሁ፣ ካላመናችሁ ምን ታመጣላችሁ የተባልነው የገጠር ልጅ በሰራው ቪዲዮ ነው። አሁንም የገጠር ልጅ አረፈደብህም ማን ቪዲዮ ስራ እንዳለ ልጅቱ ምን እንደሆነች ማን እንዳገታት ከማን እንደተቀባበሉ የደበከውን መረጃውን መተህ ግልጽ አድርገህ ካልተናገርክ ልጅቱን የሚያሰቅቃት አንድና አንድ ይመች ነው፣ የታወቀ ነው። ይሄ ደግሞ የሚወጣው ይመች የሚያሰቅቃት ደግሞ አንተ የገጠር ልጅ ስትናገር ነው። እህታችን እዛ የታገተችው እሷን ይዘው ሌላ ሰው ይዛችሁ ሂዱ ተብላችሁ የተቀያየሯት ያቺ ድራማ ያቺ ፓርት የኢትዮጵያ ሕዝብ ታዝቦህ ይዞታል። አንተ ሙታለች በቪዲዮ ሰርተለት ይሄ ሰውዬ ከየት ነው አመጣላችኋለሁ? የገጠር ልጅ ተመልሰና ያየውን ተናገር። እህታችንን አስለቅቃት። ያየው አንተ ነህ፣ በቦታው የነበርከው አንተ ነህ፣ ወንድ ልጅ ነህ። የሚደርስብህ ማንኛውም ነገር ካለ ቦታ መቀየር አለበት። አይነው ደላላው ማን እንደሆነ አንተ በኢቃማ ለመኖር ደላላው ይመች ነው፣ የታወቀ ነው። የሚያስፈራህ ነገር እንዳለ እናውቃለን። ከምትመልሰው ጥያቄ ማየት እንችላለን እኮ አንተ ሰውን ስታስቅ፣ ሰውን ክሬት አድርገህ ቪዲዮ ስታስቅ የምትሆን ሰው፣ ስንት ቁም ነገር የምታወራ ሰው ያን ጥያቄ ለመመለስ ከብዶ አይደለም። ግን ስለፈራ ነው። ይገባና ረዳለሁ ነው ጭንቀት ከን ያየውን ነገር ስለደበቅ እነሱ መተው ተመቻቸው። ልጅቱን አንለቅም በህይወት የለችም አብረው የነበሩ ሰዎች ሙታለች ብሎ ቪዲዮ ሰርተዋል ብሎ ያሉት ባይና ያላየው ነው። ወይ አንተ አይታን ወይ ባይን ከተባልክ አላየውም አልክ። የሰማውቱ የሴት ልጅ ድምጽ ነው
ስትመጣ ፊቷ እንደዚህ ነበር አልክ። መጀመሪያ ቀን ስትናገር ደግሞ ይሄ አልነበረም መልስ ነበር ሌላ ነበር። ስለዚህ አንድና አንድ ልጅቱ ባንተ እጅ ናት። ይመች እንደውልለት አናግረው። ተጨንቅ ያለው የኢትዮጵያ ህዝብ የዓለም ህዝብ ከአረቡ ከውጭ እስከ ውስጥ ያለው አይኑን ላይ ነው። ባላየሁት ቪዲዮ ሰርቼ ይችን ልጅ ልቀቁ ብለህ ከይመች ጋር ተነጋገር። የገጠር ልጅ ሌላ ምንም ነገር የለም። ልጅቷ ተክላይና ይመች ተለዋውጠውባት ነው እንደ ድሮ እንደ ባሪያ ንግድ ማለት ነው። 100% ማወቅ ያለባችሁ ነገር ምንም አለባበስ አያስፈልግም። በቃ ስለዚህ እኮ ነው የሚያሳየው። ታዲያ አንተ ትመጣለች እያሉ ቁጭ ብለው እየጠበቁ ሌላ ሰው አመጣው። የገጠር ልጅ ከፈራ እሱ የሚኖረው ሪያድ መሰለኝ በግምት ነው። እኔ ያለው መዲና ነው። እኔ ቀበለዋለሁ። በማንኛውም ነገር እኔ ጋፈጥለታለሁ። እኔ ጋር መጥቶ መኖር ይችላል። ከፊል ያበላሽብኛል ካለ እኛ ከፊል እንቀይርለታል። እኔ ጋር መጥቶ መቀበል ዱባይ ወስደን እናሰራዋለን። እኛ ዱባይ ወስደን ዱባይ ይምጣ። ከፈራ ለመመስከር ከፈራ እኔ ጋር ይምጣ። እኔ ቀበለዋለሁ። ሁሉንም ወጪ እኔ እችልለታለሁ። ከኔ ጋር ይቀመጥ። በማንኛውም ነገር እንጋፈጥለታለሁ። ችግር የለውም። ማንንም አይነካውም። እኔ ጋር ሆኖ ታፕ ኮፕሊንግ ሼር አድርጉ ጋይስ። ታፕ ኮፕሊንግ ሼር አድርጉ። የገጠር ልጅ ይምጣ ና በሉት ለአንዴና ለመጨረሻ ጊዜ። ሞኬ ሚውት አድርግ ሞኬ። ለአንዴና ለመጨረሻ ጊዜ የምታውቁ ልጆች ደውሉለት። ስልኩን የምታውቁ ልጆች በፌክ አካውንት እየሰማ ከሆነ መጥተህ የመጨረሻ ቃለ መስጠት አለብህ። ምክንያቱም አንተ ምስኪን ነህ። እኛ የምናውቅህ በየዋነት ነው። እዛ ገጠራማ ቦታ ሆነህ ስትሰራ በዛ ሰዓት ነው የምናውቅህ። በአሁን ሰዓት ላይ ግን በዚች ምንጫቅላ በሆነች ልጅ በገዛት አብራድራ ተቀበለህ ዘይር ተብለህ መንገድ ላይ ጥላት ለእርኳት እህት በደም ትጠይቃለህ። ስለዚህ እቱን ነገር ተናገር። የምትፈራ ከሆነ ነገሮች ይመቻቹልህ። ወደ ዱባይ መሄድ ትችላለህ። አገርህም ገብተህ እንደገና በአዲስ ስራ ማስጀመር እንችላለን። እኛ አንተን እውነቱን ተናገር እና ለአንዴና ለመጨረሻ ጊዜ የምታውቃትን ነገር ተናገር። ታብሼር ኮፕሊንክ አድርጉ ጋይስ። እና ያለውን እውነታ ለህዝብ አሳውቀ። ከአንድ ሰው መቼም ከሁለት ሰው ህዝብ እንደሚበልጥ ታምናለህ። ስለዚህ ገብተህ ምላሽ ብትሰጥ አሪፍ ይመስለኛል እንደ ሐሳብ። እየለመንህ ያለነው የመጣህበትን ስለምናቅ ነው። ህይወትህ እንዳይበላሽ እየለመንህ ያለነው። እባክህና የገጠር ልጅ እባክህ እዚህ ላይ መናገር ካልፈለክ በውስጥ ንገረን፣ ጻፍልን። ለሰያው፣ ለመኩ፣ ለሚኪ፣ ሰይድ ሀበሻ ጻፍ። እዚህ ለምትፈልገው ሰው ታፕ ሼር ኮፒ ሊንክ አድርጉ ጋይስ። ፈራኔን ያናግረኝ። ያለሁበት ቦታ ያስፈራኛል። የሱ ጀማዎች ናቸው ያሉት ካለ አናግረኝ። እኔ ጋር ናት ወለ እኔ ጋር መተህ ተቀመጥ። ማንንም አይነካህም። እኔ ያለሁ ከጎንህ። ማንንም አይነካህም። እኔ ኃላፊነት ወስዳለሁ በህዝብ ፊት። ካለ ከፈራህ እኔ ጋና እኔ ያስቀምጣለሁ። እኔ ካለሁበት ማንንም አይነካህም። እኔ ላንተ አለሁ። ችግር የለውም። የፈለገ ሰው እኔ ጋር ይምጣ። በዚሁ አጋጣሚ በአጠቃላይ የሸዋ ህዝብ የሸዋ ማህበረሰብ ያዋረደህ ያስናቀህ ይመች የሚባል እና እነ ታዛቢው እና ሀበሻ በቲክቶክ አካውንቱ ስሜ ሻለቃ የሚባል ልጅ ሌሎችም እነ ጌታሁን በአካባቢው የዛ አካባቢ ያለህ ማህበረሰብ
ልጠይቋቸው ይገባል። እባካችሁ እንደ ማህበረሰብ አሰድበውናል፣ አስንቀውናል፣ አዋርደውናል። የዛ አካባቢ ተወላጆች ቲክታክ ያላችሁ፣ ፌስቡክ ያላችሁ ወጣችሁ ድምጽ ሆኗት ለሃና ነገሩን ተቃወሙ። የሸዋሮቢት አካባቢ ያላችሁ ማህበረሰብ የሸዋው እስኪ ይሄን ታዛቢ የሚባለውን ለአባትየው ደውሎ እንደዛ ካለ እስኪ አምጡት፣ አካውንት ካለው ይምጣ ይግባና እስኪ ምን አይቶ ነው ደግሞ ልጅቷ በህይወት አለች ብሎ ወደ ሀገር ደውሎ የተናገረውና የተለየ ነገር አባሪነቱን እንትን ያለው እስኪ ምን አይቶና ምን ሰምቶ ነው ይሄንን ይናገር ይምጣና አስገቡት። እሱን ካለ ሼር አድርጉለት ለገጠር ልጅ ከመጣ መጣ ካልመጣ ስልኩን አስተላልፎ ሞኬ ይሰጣል። እየጠበቅነው ያለነው ያሳለፈውን ነገር ስለምናቅ ነው። በበረሃ እሱም እንደ ሄዷል ሞቶስ ቢሆን የሚለው ነገር ስለሚጸጽተን ነው። ና አሁን እውነታውን መናገር ትችላለህ። ጥሩ ቦታ ነው ያለኸው አንተ። እሺ እስቲ ትንሽ ልበል የገጠር ልጅ የሚሰማ ከሆነ ይኸውልህ የገጠር ልጅ አንድ ነገር ትልቅ ስተት እያረክ ያለኸው ልንገር። አንተ በዛ በረሃ ሳውዲ ኖረ በህገ ወጥ በበረሃ ሄደ ወጥተ ተመልሰ እንደ ህጋዊ እንደገባ ራስ ቪዲዮ አለ ቁጥር እየጻፈ ነው ብለው አላስገቡት። እስኪ ያ ራሱ ወንጀል ነው። እኔ እንትን የለኝም ሞዴሬተር የለኝም። ያ ራሱ ወንጀል ነው። አበባ ሰጥባ የገባሃል መሰለኝ። አንተ አንዴ ወደ ፖሊስ ከሄድክ ኢቃማ ካያድንህም ምንም እንኳን ወንጀል ባትሰራ ሳውዲ ውስጥ ኢሌጋል ሆነ ሰርተህ የሳውዲ መንግስት የሚያዘውን ነገር አላረግም ብለህ በጫካ ሄደህ ተመልሰ ደግሞ እንደ ንጹህ ሰው አጭበርብረህ ስለገባ ያ ራሱ ወንጀል ነው። የኛ ስልክ መስጠት ማምለጫ የለም። ይሄ እየጻፈ ነው ያዘው። የሚሻል ከሆነ ናግባ ሰያ ናስገባው ተናገር፣ እኛ ከጎን እንሁን። ሰያ የገጠር ልጅን አስገባው። ወይ ማን ነው ወይ አንዴ ሞዴሬተር ስጠኝ እሱን እስከማስገባው። ማን ነው እሱ? የገጠር ልጅ ቁጥር የሚጠፋው የሸዋ መብረቅ እሱ አልፈኝ ነው፣ ግን 10 ፎሎ ያለው ነው እሱ አይደለም። በቃ ስልጣን ሰጥቻለሁ። ቆይ ኦኬ እስከሚመጣ ስጠኝ። እሱ አይመጣም ነው የምልህ፣ አከልክለውታል ብለውኛል። እንግዲህ ካዋጡት ይቀጥል፣ ግን አያዋጡም። ይኸውልህ ኤቪደንስ ራስ ላይ ነው የሰራው። ያንተ ቪዲዮ ሁሉም ሰው አለው። በጫካ መሄድህን ከሳውዲ ተመልሰ በዚህ ደግሞ ህጋዊ የሆነ መግባት ያ ወንጀል ነው። የገባ አይመስልኝ። ስለዚህ ናና ከኛ ጋር ያለን ነገር በሰላም ብጨርስ ጥሩ ነው። አንዴ ካስተላለፍን ግን መቆሚያ የለም፣ መመለሻ የለም። እውነቴን ነው የምነግርህ። ሰያ ለማንኛውም ቁጥሩ ላክልኝ። ደውል አይሰራም። የገጠር ልጅ ዋትስአፕ ብቻ ነው ይሁን ቁጥሩ። ያ ቁጥር ያገኘው የሰጠው ሰው ስለሚያዝ እሱን ያመጣል። ችግር የለውም። ቁጥር ዝም ብሎ አይወጣም እኮ የሆነ ሰው ነው የሚያወጣው። በየዛው ይቀር ማምለጫ ያላቸው ያንን ነው የእንትናም እኮ እንደዛ ነው። ጨርስ ጻፍለት። ከመጣ አስገባው ሙሉ ስልጣን። እሺ እየጠበቅኩ ነው፣ እየፈለግኩ ነው። ሲጨርስ ይልክልሃል። ሞኬ ስራውን ይጨርስና ሰያው ሲጨርስ ይልክልሃል። እስከዛ እየለመን ነው። የገጠር ሼር አድርጉለት። የሚያድኑት ከሆነ እናያለን። እስኪ ሀበሻ የሚባለውንም ካወቃችሁ ሼር አድርጉለት። ምክንያቱም እሱም ላይ ሊቀጥል ስለሚችል ማለት ነው። ሼር አድርጉለት ይምጣ። እሱም ያኛው ማንም የሚባል ደግሞ አንደኛው አብሮ ማንዴ ነው አንዱ ምናምን የሚባል ሶስቱን አብሮ ተባባሪ ነው የመጡት። ታዛቢ የሚባለው ይምጣ። ታዛቢው ሀበሻ
ሼር አድርጉላቸው። አረመኔዎች በጣም አረመኔ ናቸው። እናቴ ትሙት አረመኔ። ታፕ ሼር ኮፒ ሊንክ አድርጉ ጋይስ። ለታዛቢው ለሀበሻ ለገጠር ልጅ ሼር አድርጉ ለአንዴና ለመጨረሻ ጊዜ።